ሰላጤው ሀገራት ኢራን የሆርሙዝ ወሽመጥን እንደ መደራደሪያ መያዝ የለባትም አሉ። የተባበሩት አረብ ኤምሬትስ የገቡት የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ኢራን የሆርሙዝ ወሽመጥን መደራደሪያ ማድረግ የለባትም ብለዋል። ስታርመር ከባህረ ሰላጤው ሀገራት ከመከላከያ ተወካዮች ጋር ባደረጉት ንግግር ሀገራቸው በጦርነቱ ላይ ቋሚ አቋም ማንጸባረቋን ያነሱ ሲሆን ግጭቱ እንዲረግብና ዘላቂ የተኩስ አቁም ስምምነት እንዲደረስ ጥሪ አቀርበዋል። ጠቅላይ ሚኒስትሩ በሆርሙዝ ወሽመጥ ጉዳይ ሀገራት በአንድ ላይ በመስራት መፍትሄ መፈለግ ይገባቸዋል ብለዋል። አሜሪካና ኢራን ተኩስ የማቆም ስምምነት ላይ ከደረሱ በኋላ የኢራን እስላማዊ አብዮታዊ ዘብ ያለ ፈቃድ የሆርሙዝ ወሽመጥን ለማለፍ የሚፈልግ መርከብ ኢላማ እንደሚደረግና ጉዞው እንደሚዘገይ አስታውቋል። የዋይት ሃውስ ፕሬስ ኃላፊ ካሮሊን ሊቬት ግን የሆርሙዝ ወሽመጥ ተዘግቷል የሚሉ ሪፖርቶች ሐሰተኛ ናቸው ብለዋል። ዘገባው የቢቢሲ ነው። እንቀጥላለን። አሁን ደግሞ ከቢዝነስ ወዳገኘናቸው መረጃዎቻችን እናምራ። ዜጎችን አሰልጥኖ ወደ ካናዳ መላክ የሚያስችል ስምምነት ተደረገ። የስራና ክህሎት ሚኒስቴር ዜጎችን አብቅቶ ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር ስምምነት አድርጓል። የስራና ክህሎት ሚኒስቴር ሙፈሪያት ካሚል በወቅቱ እንደገለጹት ስምምነቱ ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ የተደረገ ነው ማለታቸውን ፕሬስ ዘግቧል። የካናዳ መንግስት እውቅና ባለው መልኩ ዜጎችን ለይቶ ወደ ውጪ በመላክ ሁለቱም ሀገራት የጋራ ተጠቃሚ እንዲሆኑ የሚያደርግ ነው ብሏል። በኢትዮጵያ በኩል ዜጎች በቅታው የስራ እድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር የሚያደርግ ነው ሲሉ ገልጸዋል። እንደ ሚኒስትሯ ገለጻ ወደ ካናዳ እንልካለን የሚሉ ህገወጦች አሉ። ይህ ተገቢ አይደለም። በተለያየ ጊዜም ሚኒስቴር መስሪያ ቤቱ ዜጎች ከነዚህ ህገወጦች እንዲጠነቀቁ አሳስቧል። የዛሬው ስምምነት ግን ዜጎች ሰልጥነው ወደ ካናዳ የሚሄዱበት ነው ብለዋል። የፊውቸር ፊል ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራይሞንድ በበኩላቸው የተደረገው ስምምነት የዜጎችን ችሎታና አቅምን ለማውጣት የሚያስችል ነው ብለዋል። ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት ይችላሉ ነው ያሉት። አክለውም ምዝገባ የሚጀመርበትን ቀን በዋና ዋና መገናኛ ብዙሃን የምናሳውቅ ይሆናል ብለዋል። ስምምነቱ ኢትዮጵያን ብቻ የሚጠቅም ሳይሆን ለካናዳም የሰለጠነ በቂ የሰው ኃይል እንድታገኝ የሚያደርጋት መሆኑን ገልጸዋል። ኢትዮ ቴሌኮም ዲጂታል የክፍያ ስርዓት ለማከናወን የሚያስችል ስምምነት አደረገ። ኢትዮ ቴሌኮም በዛሬው ዕለት ከኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ጋር የፈጣን መንገድ የአገልግሎት ክፍያን በቴሌብር ዲጂታል የክፍያ ስርዓት ለማከናወን የሚያስችል ስምምነት አድርጓል። የዲጂታል የክፍያ ስርዓቱ ኢንተርፕራይዙ ሁሉንም የገቢ ምንጮቹን ግልጽነት ባለው መንገድ እንዲቆጣጠር የሚያስችል ነው ብሏል። የቴሌብርን ተደራሽነት በመጠቀም የገቢ ፍሰትን፣ የስራ ቅልጥፍናን ለማሳደግ የላቀ ሚና እንደሚኖረው ተገልጿል። አሽከርካሪዎችም የተሽከርካሪ መረጃን ከቴሌብር ጋር በማስተሳሰር ክፍያን በማገናኘት መውጫዎች ላይ መቆም ሳይጠበቅባቸው እንዲቀጥሉ ይረዳቸዋል። ኢትዮ ቴሌኮም የቴሌብርን ስነ ምህዳር በመጠቀም የአሰራር ተግዳሮቶችን ከማስወገድ ባለፈ የፋይናንስና የተቋማት አገልግሎቶች ተቀናጅተው የዜጎቻቸውን ሕይወት የሚያሻሽሉበትን የኮኔክቲቪቲ አገልግሎት ባሻገር የተሰኘው ኢኒሺዬቲቫችንን እውን ለማድረግና ኢትዮጵያን የዲጂታል ትራንስፎርሜሽን አጀንዳ ለማሳካት እየሰራ ነው ብለዋል። መጨረሻም ከውጪ ቻይና በአውሮፓ ገበያ የቡናውን ዘርፍ 32% የሚሆነውን ድርሻ ያዘች። አውሮፓ ከዓለም አቀፍ የቡና ፍጆታ ከ32% በላይ የሚሆነውን ድርሻ በመያዝ ለገበያ በዝቅተኛ ዋጋና በከፍተኛ ቅልጥፍና ቻይና መያዟ ተሰምቷል። ባለፉት 10 ዓመታት ውስጥ የቡና ችርቻሮ ንግድ በታወቁ አሰራሮች አማካኝነት ዓለም አቀፋዊ ሆኗል። ነገር ግን አዲስ ሞዴል በፍጥነት በስፋትና በዝቅተኛ ዋጋ ላይ የተገነባ ነው ተብሏል። በዚህም የቻይና የቡና ብራንዶች በፍጥነት ወደ ዓለም አቀፍ ገበያ እየገቡ ነው። ይዘውት የመጡት የስራ ስርዓትን በሞባይል መተግበሪያ ትዕዛዝን መቀበል፣ ጥቅጥቅ ያሉ የመሸጫ ቅርንጫፎችና የዋጋ ቅናሽ ላይ ያተኮረ ነው። አውሮፓ በከፍተኛ ደረጃ የቡና ፍጆታ እየጨመረ በመጣው ዋጋ ምክንያት ቀጣዩ ተመራጭ መዳረሻቸው ቻይና ሆናለች።
በዚህም ሁኔታ የቻይና የቡና ሰንሰለቶች መስፋፋት ከአዳዲስ የገበያ ተወዳዳሪዎች መምጣት ይህ በአውሮፓ የቡና ችርቻሮ ንግድ ውስጥ መሰረታዊ የሆነ የተለየ አቀራረብን ያስተዋውቃሉ ተብሏል። ከቻይና ግዙፍ የቡና ብራንዶች አንዱ የሆነው ኮቲ ኮፊ በ28 ሀገራት ውስጥ ከ10,000 በላይ መሸጫዎች ሲኖሩት በፈረንጆቹ 2026 መጀመሪያ ላይ በዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን እና ስፔን ቅርንጫፎችን የከፈተ ሲሆን በቅርቡ ወደ ጣሊያን፣ ቤልጂየም፣ ፖርቱጋልና ኔዘርላንድስ ለመስፋፋት ማቀዱ ተገልጿል። በተመሳሳይ ሉኪንግ ኮፊ ከ30,000 በላይ ሱቆችና 450 ሚሊዮን ደንበኞች ደረጃ ላይ ደረሰ ሲሆን በእስያና በአሜሪካ መስፋፋቱም ቀጥሏል። ወደ አውሮፓ ገበያ ለማምራት ባለው እቅድ ውስጥ የአውሮፓ ትልቁን የቡና ሰንሰለት የሆነውን ኮስታ ኮፊን የመግዛት ፍላጎት እንዳለውም ተዘግቧል። አድማጮቻችን በእኔ በኩል ለምሽት 1 ሰዓት ያዘጋጀውላችሁ ዜናችንን ያደምጣችሁትን ይመስል ነበር። ስፖርታዊ መረጃዎቹን ደግሞ መኩሪያ ሳፋ ከዚህ በማስቀጠል ወደ እናንተ ያደርሳል። ያላችሁበት መልካም አዳር።